እሺ ሀባይብ ይኸው በዚህ መልኩ ሰርቼ ጨርሻለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ለቤታዬ አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ጀዛኩሙላህ ኸይር። አሁን ወደ አሰራሩ እንሄዳለን። የላ ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች? ሰላም ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። የአላህ ሰላምና እዝነት በያላችሁበት አይለያችሁ። ሀባይብ ረመዳን እንዴት ነው? እንዴት የሄደ ነው? ኢባዳ እንዴት ነው? የበረታችሁ ነው? እንግዲህ የሄደ ነው ረመዳን። አላህ ደግሞ የምንጠቀምበት ያርገን። አብሽሮ በርታ በሉ ሀባይብ። ዛሬ ይዤላችሁ የመጣሁት ቶስት አሰራር ነው። ኮዱ በቶስት ማለት ነው። እና ለቤት አዲስ የሆናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። አሁን ወደ አሰራሩ እንሄዳለን። እዚህ ጋር ቶስት ዳምጫለሁኝ ማለት ነው። አንድ እዚህ ያለች ለእናንተ ለማሳየት ነው። ሌላውን አስተካክያው በመዳመጫ ለመቅረጽ አይመችም። አንድ ለዛ ነው ቀድሜ የዳመጥኩት ማለት ነው። በመዳመጫ እንዳምጣውና ከፈለጋችሁ እንዲህ በክቡ ትቆርጦታላችሁ መሀል ላይ። ከፈለጋችሁ ደግሞ እንደዚህ እኔ እንደዚህ ነው በመቀስ የቆረጥኩት ማለት ነው። ያው መጀመሪያ ቆርጬ አዘጋጅቻለሁ እንደዚህ ማለት ነው። እንዲህ በመቀስ ቆርጬ አዘጋጅቻለሁ እና እንደዚህ ዳምጠን ቆርጥን ካዘጋጅን በኋላ እዚህ ጋር ደግሞ ሁለት እንቁላል አለኝ። ሁለት እንቁላል የመታወት አለኝ። እዚህ ጋር ቦክስ ማጥ አለኝ። ቦክስ ማጥ ደግሞ ማዘጋጀውን ይሄን ነው ማለት ነው። የቶስቱን ጫፉን የቆረጥኩትን አልጤለውም ያደርቀውና እሱን እፈጨዋለሁ ማለት ነው። ስፈጨው እንደዚህ ይሆናል። ቦክስ ማጥ ይሄን ነው የምጠቀመው እና ተከታተሉ ማለት ነው። ያው ቶስቱን እንደዚህ እንነክረዋለን እንቁላሉ ላይ። በጣም የሚጣፍጥ ነው። ጀርቡት ሀባይብ። ማየት ማመን ነው። ከዛ እንደዚህ እናደርገዋለን ማለት ነው። ቦክስ ማጡ ላይ ታያችኋል ብዬ ተስፋ አደርጋለሁ። በደንብ አስነኩት። እንቁላሉን ስንጠብሰው እንትን ማለት አለበት፣ ቡፍ ማለት አለበት። መሀሉ ራሱ ይበስልናል ማለት ነው። እነዚህ አርጌ አዘጋጅና ኢንሻአላህ ወደ መጥበሱ እንሄዳለን። በዚህ መልኩ እንደዚህ አርገን ጨርስና ኢንሻአላህ ተመልሼ እመጣለሁ። ወደ መጥበሱ እንዳላስረሳ አሁን ወደ መጥበሱ ይቻላል እና ያው ላይ ተርቦበት ቡክ እንዲሆን ማለት ነው።
እሺ ውዶቼ ውስጣችንን ሰርተን ጨርሰናል። አሁን እዚህ ጋር ውዱን እናዘጋጃለን። እዚህ ጋር ሰድር ድጃጅ አለን። እዚህ ጋር ፍልፍል አክደርና በግዱንስ ዝበራ አለን። እዚህ ጋር ከስ አለን። እዚህ ጋር ሽንኩርት ይመስላል። አሁን ወደ ፉት አዘጋጃጀት የሚባላቸዋል። እስከ መጨረሻ ተከታተሉ እና ሞክሩ። በጣም የሚጣፍጡ ትወዱታላችሁ። ጀርባ ሀሳባችንን ከላይ አስቀምጡልኝ። ከአንድ ወደ አንድ አሰራር ይለያያልና ብዙ ነገር እና የሚጨምር የሚቀነስ ነገር ሀሳባችንን ከላይ አስቀምጡ። ይቀበላለን። ከላይ እስከ መጨረሻ ተከታተሉ። ቪዲዮ እንዳላሳዝንባችሁ ነው መሀል መሀል እንትን ማቆመው ማለት ነው። እሺ ሀባይብ ይኸው ጉዴን በዚህ መልኩ ሰርቼ ጨርሻለሁ። ሁሉንም ጨማመርኩኝ። በሰላልኩኝ ማለሽ ፍልፍል አክዳር፣ ኩዝበራ፣ በግዱንስ፣ ከስ ጨማመሬ ጨርሻለሁ እና ሶስት ደግሞ ይሄን ጨምሬያለሁ ማለት ነው። ይሄንን ታያችኋል ብዬ አስባለሁ እና ይሄ ትንሽ ውስጡ ደረቅ እንዳይል እና ይሄ ጅቡን ማለት ነው። እነዚህን ጨማምሬያለሁ። አሁን እዚህ ጋር እንትን አለኝ ማለት ነው። ፈሀም ጣዕም በጣም ነው የሚሰጠው ፈሀሙ። የምታውቁም ትኖራላችሁ። ለማስታወስ ያክል ነው። ፈሀም እዚህ ጋር ሲኒ ላይ እንትን አድርጌያለሁ። ገስጠርና ትንሽ ዘይት ማለት ነው። ከዛ ፈሀሙን እንዲህ እንጨምረዋለን መሀሉ ላይ። ከዛ እንዲህ ፍናርኩት ፈሀሙ ማለት ብዙ አልተቀጣጠለም መሰለኝ። ብዙ እንትን አልሰጠውም እና በጣም ነው ጣዕም የሚሰጠው። እንደዚህ ትንሽ ከድናችሁ ዝም በሉት ማለት ነው። በጣም ጣዕም ይሰጠዋል። እና ያው በዚህ መልኩ ሰርቼ ጨርሻለሁ። ሀባይ ሀሳብ አስተያየት ኮሜንት ላይ አስቀምጡ። ለቤት አዲስ የሆናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ያው ቶስቱን መሀሉን ቆርጠን ሁለት ቦታ አካፍለን ማለት ነው የስራ ነው። ኩዱን እንጨምራለን መሀሉ ላይ እና ይሄንን ይመስላል። ሀሳብ አስተያየት እቀበላለሁ። ሀባይ ሀሳብ አስተያየታችሁን አስቀምጡ።